ወንድሜ የሚገርም ስራ ጀምሯል። ጧት ራሱ 500 ብር አስቀምጦልኝ የወጣው። መሳባንቺ ነው ዛሬ። ኧረ እባክሽ አንቺ ቀልጂ። አታካብጂ አንቺ ደግሞ። ቆይ እደውልልሻለሁ። ከሰው አልጠብቅ ልትረፋ ልፌ ከራሴ። ሄሎ ወንድሜ። ምን ፈለግሽ? ጓደኞቼ ጋር ልወጣ ነበር። ጧት ያስቀመጥክልኝ ብር ደግሞ አይበቃኝም። ሚጣ ምንድነው የምትጨማለቂ? የቤት ኪራይ እኮ ደርሶብናል። እና አሪፍ ቢሮ ስራ ገብተህ የለ ነው ወይስ እኔ ስለጠየቅኩ ነው? ቶ በቃሽ እንደው በቃ ሂጂና ወንድሜ ይሰጣል ብለሽ ከሱቅ ተቀበይ። ደሞዝ ስቀበል እሰጠዋለሁ። ወንድሜ እወድሃለሁ። እሺ ጀመረሽ ደግሞ ልትጃጃይብኝ ነው። በቃ ስብሰባ ልገባ ነው። በቃ ቻው። አባ እዛ ጋር ያለው አስተናጋጅ ይሄን ስጥልኝ። ችግር የለውም። እሺ እዛች ጋር ያለችው ልጅ አቀብለው በላይ ነው። አሁን ነበረች እኮ ሄደ ነው መሰለኝ። አሁን የለችም። የቤቱ ታላቅ ልክ እንደ አባት ነው የሚባለው ለካ እውነት ነው። እኛ እንዳይከፋን ብለህ የራስህን ደስታ ታውከው። እወድሃለሁ ወንድሜ።